ሰላም ሰላም ቤተሰብ ቪዲዮ የማሳያችሁ ነገር ዩቲዩብ በተለይ ለአዲስ ጀማሪዎች አዲስ ፊቸር አምጥቷል። ያም እጅግ በጣም ጠቃሚና ወሳኝ ነገር ነው። እሱም ዩቲዩብ ኮላቦሬሽን ይባላል። ይሄ እጅግ በጣም ወሳኝ በተለይ ዩቲዩብ ለመስራት የላሰባችሁና እንደገና ደግሞ ገና ጀማሪ ለዩቲዩበሮች በጣም እጅግ ወሳኝና ጠቃሚ ነው። ይህም ምንድነው? ዩቲዩብ ኮላቦሬሽን ነው። በፊት ምንም እንደዚህ አይነት ነገሮች ቢኖርም አሁን ደግሞ በራሱ ቀጥታ እጅግ ወሳኝ መሆኑን እንትን ብሎ አምኖበት ዩቲዩብ በራሱ ምቹ አድርጎ አምጥቶታል። እናም ይህ ምንድነው ዩቲዩብ ኮላቦሬሽን ስንል ዩቲዩብ በአማርኛው ዩቲዩብ ያው ትብብር ማለት ነው። ኮላቦሬሽን ጥሬ ቃሉን እንደምናየው ትብብር ነው። ትብብር ሲባል ምን ማለት ነው? ስሞል የሆኑ አዳዲስ ዩቲዩበሮች ወይም ደግሞ ትልልቆችም ሊሆን ይችላል እነሱ በአንድ በጋራ ሆነው አብረው የሚሰሩበት ሁኔታ ማለት ነው። ይህ በጋራ የሚሰሩበትን ሁኔታ ስናይ ወይም ኮላቦሬሽን ስንል ደግሞ ምንድነው ወሳኝነቱ? አንደኛ ነገር ሰዎቹ በጋራ ይሰራሉ፣ ስራቸውን በጋራ ይሰራሉ። በጋራ ከሰሩ በኋላ በጋራ ደግሞ ሀሳባቸውን ወይም ያንን ስራ የተከታታይ ፊልም ሊሆን ይችላል፣ ተከታታይ እንደ ድራማ አይነት ነገር ሊሆን ይችላል፣ ወይም ደግሞ ሌላ የትምህርት ነገር ነክ ሊሆን ይችላል። ብቻ በጋራ ይሰሩና ያን ነገር በየራሳቸው እንትን ደግሞ ይጭኑታል ማለት ነው። ያ ትልቁ ጥቅሙ ምንድን ነው? ሁለት ወይም ደግሞ ከዛ በላይ የሆኑ ሰዎች በአንድ ላይ ሆነው ሊሰሩት የሚችሉት አይነት ስራ ነው በትብብር። ይህም ይዘት ወይም ኮንቴንቱን በጋራ አንድ ላይ አድርገው ሊሰሩት ይችላሉ። ይሄ ደግሞ ሲባል ምን ማለት ነው? አንድ ቪዲዮ ወይም ተከታታይነት ያለው የሆነ ቪዲዮዎችን በአንድ ላይ በጋራ መስራት የሚለው ይሆናል ማለት ነው። ይህ ዘዴ ቻናላችን ለማሳደግ ይጠቅመናል ማለት ነው። ቻናላችን እንዴት ያሳድግልናል ብለን ካል ቻናላችን ከኔ ጋር የሚከተሉና የሚያውቁኝ ሰብስክራይበሮች ይኖራሉ። እንደገና ደግሞ የዛኛው ደግሞ የሌላኛው ከኔ ጋር ኮላቦሬት የሚያደርግ ወይም እኔ ጋር በትብብር የሚሰራው ሰው የእሱ ደግሞ የራሱ አሉ። ስለዚህ እነን ኮላቦሬት በምናደርግ ሰዓት አንደኛ ቻናሉ በፍጥነት ያድጋል። ለምን? ከኔ ጋር ሳብስክራይብ ያደረጉ ሰዎች እዛኛውም ቪዲዮ ሳብስክራይብ ያደርጋሉ። አንድ አይነት ዓላማና ይዘት ያለው ነው። ከዛኛውም ያሉት ሰዎች እዚኛው ሳብስክራይብ ያደርጋሉ እና ይህ ለቻናሉን በፍጥነት እንዲያድግ ይረዳዋል። በእርግጥ በአሁን በአዲስ መልክ አመጣው እንጂ ያው በዩቲዩብ የተለመደ እንትን ነው የነበረው። ግን አሁን በተሻሻለና በአዲስ መልክ ያው እሱ ራሱ ዩቲዩብ አመጥቶታል። ሌላው ዋና ዋና ጥቅሞችን ስናይ አንደኛ ጥቅሙ ይሄ ምንድነው? እያንዳንዳችን ዩቲዩብ ወይም ዓላማውን የኛንን ዩቲዩባችን በማስፋት ኦዲየንሱን ማሳደግ ወይም ደግሞ ተመልካቹንን ማሳደግ ነው አንደኛ ጥቅሙ። ሌላው ደግሞ ይሄ የተሳትፎን መጨመር። ሰዎች እኛ ሸር ስናደርግ ደግሞ አንድ ሰው ከአንድ ሰው ጋር ሸር ሲያደርግ ሀሳቡን ሸር ያደርጋል፣ እውቀቱን ሸር ያደርጋል። ብዙ ነገሮችንን አብሮ ሸር የሚያደርግበት ሁኔታ ስለሚፈጠር ያን አብሮ እንትናችን ያሳድግልናል፣ ያለን እውቀትና ችሎታችን ያሳድግልናል ማለት ነው። ሌላው ደግሞ እነዛ ሰዎች ከዛኛውም እዚኛውም የመገኘት እድላቸው ሰፊ ስለሆነ ሌላ ምኑ ይጨምራል? ላይኩ ይጨምራል፣ ያንን ነገር የመውደዱ ሁኔታ ይጨምራል፣ ሸሩ ይጨምራል፣ መመልከቱ የተመለከቱ የሰዓት እይታው ይጨምራል። ይሄ ጨመረ ማለት ደግሞ ለዩቲዩብ አልጎሪዝም ምን ይነግረዋል ማለት ነው? እንደተወደደ ይነግረዋል። ስለዚህ ዩቲዩብ አልጎሪዝም ደግሞ ይሄ ነገር ተወዷል ብሎ ምን ያደርገዋል? ለብዙ ሰዎች ተደራሽ እንዲሆን እሱም ስራውን እንዲንቀሳቀስና እንዲሰራ ያደርገዋል። ሌላው ከሌሎቹ ጋር አብረን መስራት ደግሞ ለምሳሌ አንዱ ሰው እኔ ጋር አሁን ለምሳሌ አንድ ሰው ቢሰራ ወይም አንድ ሴት ብትሰራ ወይም አንድ ወንድ የሆነ ሰው ቢሰራ ያን ከኔ ጋር የሚሰራው አካል እሱ ያለው የሆነ ችሎታ ይኖረዋል። እኔ ደግሞ የእሱ ያለውን ችሎታ ላይኖረኝ ይችላል። እኔ ጋር ደግሞ የራስ የሆነ ችሎታ ይኖረኛል። ያን ደግሞ ከኔ ጋር ያለውን ችሎታ ላይኖረው ይችላል። ነገር ግን አብረን በምንሰራበት ሰዓት የተሻለ ስራ መስራት እንችላለን። ያንን በማዋሃድ ከኔ የሌለውን ከዛኛውን በማግኘት ከዛ የሌለውን ከኔ ጋር በማግኘት አብረን በጋራ በምንሰራበት ሰዓት ይህን ነገር የተሻለ ውጤታማ ስራ የመስራት እድል ይኖረናል። በተለይ ትንንሽ ቻናሎች ከትልልቆች ቻናሎች ጋር ኮላቦሬት የማድረግ እድል ካገኙ ያንን የነሱን ስም በዛኛው ስም የነሱን ታማኝነት በቀላሉ የማግኘትና ለህብረተሰቡ ተደራሽነታቸውን ይጨምራል። ይሄ ምንድነው? የሁለትዮሽን ስራ በመስራት ጥያቄዎችና መልሶችን በማዘጋጀት ሊሆን ይችላል። አጫጭር ኮሜዲ የሆኑ ስራዎችን በመስራት ሊሆን ይችላል። በቃ እንዲህ አይነት ነገሮችን ማንኛውም ስራ በአጠቃላይ እንደዚህ አይነት በመስራት በጋራ የምንሰራበትን እድል አመቻችቶልናል። ይሄ እድል ደግሞ ሊያመልጠን አይገባም። ሌላው አሁን የዩቲዩብ ይሄ አዲሱ ፊውቸር አዲስ ያደረገው ምንድነው?
እስከ 5 ሰዎች ኮላቦሬት ማድረግ ወይም በጋራ በአንድ ላይ በመሆን ይዘታቸውን መስራት የሚያስችል ሁኔታዎችን ፈጥሯል የሚለውን ያሳየናል። እና ይሄ ደግሞ በጣም ትልቅ ነገር ነው። ፖዚቲቭ እና ወይም ደግሞ ጠቃሚ ነገሩን እነዚህ ነገሮች ናቸው ብለን ካል የሆነ ሌላ መቼም ማንኛውም ስራ የሆነ ስራ በሚሰራበት ሰዓት ብቻችንም ይሁን ከሌሎች በምንሰራበት ሰዓት ደግሞ የራሱ የሆነ ድራውባክ ወይም ደግሞ ጉዳቶች ሊኖሩት ይችላል። እና ያ ጉዳት ምን ሊኖረው ይችላል? እንደዚህ አብረን በምንሰራበት ሰዓት በጋራ ላይካችን ካሳደግን፣ በጋራ እይታውን ማሳደግ ከተቻለ፣ በጋራ በፍጥነት ቻናላችን ማደግ ከቻለ፣ በጋራ የተሻሉ እይታዎችን ማግኘት፣ የተሻሉ ነገሮችን በአጠቃላይ የተሻሉ እውቀቶችን ማግኘት ከቻልነ፣ ነገር ግን በኔጌቲቭ ሊነሳ የሚችል ደግሞ ምን ሊሆን ይችላል ብለን ካሰብን አንደኛው ሊሆን የሚችለው የሰዓት እጥረት ሊኖር ይችላል። ምክንያቱም በብቻችን በምንሰራው ሰዓት ብቻችን ነው የምንሰራው። በፈለግነው ሰዓትና ጊዜ ያለመጓተት ነገሮችን ልንሰራ እንችላለን። ነገር ግን ሌሎች ጋር ሆነ በምንሰራበት ሰዓት አብረን ፕላን የማውጣት አብረን ነገሮችን በእንትን የማለት የሰዓት የጊዜ የቦታ ሁኔታዎች አለመመቻቸት ሊኖር ስለሚችሉ ትንሽ የማጓተት ነገር ሊፈጠር ይችላል እና አንደኛው ያው ይሄ ነው እንደ ኔጌቲቭ ልንወስደው የምንችለው ማለት ነው። ሌላው ተቀራራቢ ካልሆኑ ለምሳሌ ትልቅ ቻናል እና ትንሽ ቻናል አብረው እንትን ቢሉ የትንሽ ሳብስክራይበር ያለው ከትልቁ ተጠቃሚ የሚሆንበት እድል ሲኖር፣ ነገር ግን ትልቅ ሳብስክራይበር ያለው በእውቀት ወይም በተለያዩ ነገሮች የተለያየ የሆነ ነገር የሚያገኘው ነገር ቢኖርም ነገር ግን በተወሰነ መልኩ ከቁጥር የሚያገኘው ጥቅም ሊያንስበት የሚችልበት አጋጣሚ ሁሌ እንኳን ባይሆን እንደዛ የሚችልበት አጋጣሚ ሊኖር ይችላል። ሌላ ታሳቢ መደረግ ያለበት አንዳንዴ አብሮ በሚሰራበት ሰዓት አንደኛው ለምሳሌ ጥሩ የሆነ ስም ሊኖረው ይችላል። ጥሩ የሆነ በትረስት ታማኝነት ያለውና ጥሩ የሆነ ለደንበኞቹ ስራችን እያቀረበ ባለበት ሁኔታ ያኛው አብሮ ኮላብሬት ካደረገና አብሮ ስራዎችን ከጀመረ በኋላ የእሱንን ሁኔታ የእሱን ስራዎችን ቢያበላሽ ወይም ነገሮችን ጥሩ ያልሆኑ ነገሮችን ቢሰራ የዛኛውን ስም አብሮ የማበላሸት ነገር ሊኖር ይችላል እና እነዚህ ነገሮች ደግሞ ግምት መግባት መቻል አለባቸው። ሌላው ያው ተመልካቹን እንትኑንን አብረን እንደዚህ በምንመርጥበት ሰዓት ተመሳሳይና ተቀራራቢ ከኛ ጋር ያለን ሰው አብረን ሁኔታዎች ተመሳሳይ የሆኑ መምረጥ ካልቻልነ ያ ነገር ከኛ ጋር በማይፈልገው ሰው በማይፈልገው ሁኔታ የመፑሽ የማድረግና የመምጣት ሁኔታ ሊኖር ይችላል። ይህ ደግሞ ዘላቂ የሆነ ጥቅም ላያስገኝ ይችላል እና እነዚህ ነገሮች ግምት ውስጥ አስገብተን መስራት ከቻልነ እና ከሰዎች ጋር መቀራረብ ከቻልነ የተሻለ ውጤት የምናመጣበት ሊሆን ይችላል። በተለይ ግን አዳዲስ ዩቲዩበሮች ይህን ነገር ብታስቡበት ዩቲዩብ ኮላቦሬሽን ወይም ደግሞ የዩቲዩብ ትብብር በሚለው እስከ 5 ሰዎች መተባበር ይችላሉ። በጋራ እንደዚህ በማድረግ ማሳደግ የሚቻልበት እድል ስላለ ይህን ብትጠቀሙበት መልካም ነው እላለሁ። ለዛሬው ይህን ይመስላል። አመሰግናለሁ ስላዳመጣችሁኝ። ላይክ፣ ሼር፣ ኮሜንት እያደረጋችሁ ደግሞ የተለያየ መልኩ እየተባበራችሁ ላላችሁ ሁሉ እይታ እንዲጨምር ብላችሁ ጥረት ለምታደርጉ ብዙ ቀና ወንድምና እህቶች አላችሁ። ይህንን አውቃለሁ። ስለሆነም ከልብ ምስጋና ይድረሳችሁ። ለሌሎች ሸር እያደረጋችሁ የምትሉ ሰዎች አላችሁ። ለእናንተ ከፍ ያለ ምስጋና ይድረሳችሁ። አመሰግናለሁ።